ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ነቢዩ ሰለላሁ ዐለይሂ ወሰለም የረመዳንን ወር ኸሳኢስ ወይም የተለዩ ባህሪያትን በተመለከተ በርካታ ነገሮች ነግረውናል። ከእነሱ መካከል አንዱ ሸህሩ ሶብር ብለውታል። የትዕግስት ወር ነው፣ የሶብር ወር ነው። ሰዎች በዚህ ወር ረሃብ ያገኛቸዋል። ሙስሊሞቹ ይጠማቸዋል፣ ውሃ ይጠማቸዋል እና ረሃቡን ጥማቱን ለረዥም ሰዓታት ለ12 ወይ ለ13 ሰዓታት ታግሰው የሚውሉበት ሁኔታ አለ። ድካሙንም ችለውት የሚውሉበት ሁኔታ አለ። አያማርሩም፣ አይቆጡም። በደስታ ያለህን ውዴታ በመፈለግ ይህንኑ ሲያደርጉ ይውላሉ። አንዳንዴ ስሑር ሊያመልጥ ይችላል። ስሑር ሲያመልጥ ለ24 ሰዓት ያክል ያለ ምግብ ያለ ውሃ በከፍተኛ ድካም የሚሆኑበት ሁኔታ ላይ ሁሉ ይታገሳሉ። ከዛ በኋላ ደግሞ ቁርአን ለመቅራት ትዕግስት ይፈልጋል። ሶላት ለመስገድ ትዕግስት ይፈልጋል። ከወትሮ በተለየ ሁኔታ ሌሊት መነሳት ትዕግስት ይፈልጋል እና ቀን ይሄ ሁሉ ከቀን ስራ ጋር የራሱ የሆነ ጫና አለው። ይህን ሁሉ ግን ታግሰው ይውላሉ። ለዛ ነው ነቢ ሰለላሁ ዐለይሂ ወሰለም ይህን ወር ሸህሩ ሶብር ያሉት። ሁለተኛ ሸህሩል ሙዋሳት ብለዋል። እርስ በርስ የምንተጋገዝበት የምንረዳዳበት ወር ነው ብለዋል። ሙስሊሞች ትንሽ ካላቸው ለድሆች የሚያካፍሉበት ወር ነው። ለራሳቸው ከሰሩት ምግብ የተወሰነ ጾመኛ የሚያስፈጥሩበት ወር ነው። ዘካ የሚወጅባቸው ሰዎች ዘካ እጃቸው ለዘካ የሚፈታበት ወር ነው። ለሶደቃ የሚፈታበት ወር ነው። ከዚህ የተነሳ ሸህሩል ሙዋሳ የተለየ መንፈስ አለው፣ የመረዳዳት መንፈስ አለው ብለዋል። ሶሐቦች እርስ በርስ በመረዳዳት የታረዘን በማልበስ የተራበን በማጉረስ በኩል የሚገርሙ አርአያዎች ሆነው አልፈዋል። የእርሙክ ዘመቻ ላይ የሆነውን አንድ ታሪክ ልንገራችሁ። አንድ ሰው ያጎቱን ልጅ ለመፈለግ ጦርነቱ መሀል ከወደቁት መሀል ያጎቱን ልጅ ለመፈለግ ይሄድና ያገኘዋልና መጨረሻ እስትንፋሱ ላይ ነው። ሰውየው በእጁ ውሃ ይዟል። እንደው እስትንፋሱን ካገኘሁት ውሃ እንኳ ልስጠው ብሎ ማለት ነው። ከጎን ሌላ የሚያቃስት ሰው ነበርና ያጎቱ ልጅ ራሱ እያቃሰተ የመጨረሻ ውሃው እያስፈለገው ለዛኛው ስጥልኝ የኔው ይደርሳል ብሎ ወደዛ አመላከተኝ ይላል። ያኛውን ደግሞ ላጠጣው ሲሄድ ሌላ ከጎን የሚያቃስት ነበርና ለሱ ሄድና ለሱ ስጠው ለኔ ይደርሳል ይላል እና ሶስተኛው ሰው ጋር ሲሄድ ሞቶ አገኘሁት ይላል እና እስኪ ወደ ሁለተኛው ልመለስና ላጠጣው ስል እሱ ሞቶ አገኘሁት። በመጨረሻ ወደ አጎቴ ልጅ ስመለስ እሱንም ሞቶ አገኘሁት ይላል እና በመጨረሻ ያስተንፋሳቸው እንኳን አንዱ ለሌላው የነበራቸውን መረዳታት ስሜት ያሳያል። ነቢዩ ሰለላሁ ዐለይሂ ወሰለም የነገሩን አንድ ሐዲስ አለ። ኺያሩ ኡመቲ ብለው ፊ ኩሊ ቀርኒን 500 ወልአብዳል 40 እና በእያንዳንዱ 100 ዓመት በእያንዳንዱ ጀኔሬሽን ትውልድ ወይም 100 ዓመት በጣም የተመረጡ የተለዩ ሰዎች አሉ 500። ከነሱ ደግሞ በጣም የተለዩ ደግሞ 40 ሰዎች አሉ ይላሉ። ዩኒክ ሆነው የሚወጡ ወደ ላይ እዚህ 500ዎችም 40ዎችም ሁሌም በየጀነሬሽኑ በየ100 ዓመቱ አይጎሉም። ሌሎች በጣም ጥሩ ሰዎች የሉም ማለት አይደለም። ጥሩ ሰዎች በብዛት አሉ። ይሄ ኡማ ከኸይር ጎሎበት አያውቅም፣ ከጥሩ ሰዎች ጎሎበት አያውቅም። ግን በተለየ ሁኔታ ከፍ ብለው የሚታዩ 500 ሰዎች አሉ። ከነዛ መካከል 40 ሰዎች አሉ ይላሉ። 40ዎቹን አብዳል ይሏቸዋል። አላህ ስብሓነሁ ወተዓላ አንዱ ሲሞት ሌላ በእነሱ ቦታ ሌላ ይተካል እንደነሱ አይነትና ያ ረሱላላህ ስራቸው ምንድን ነው? እስኪ እነዚህ ለምንድን ነው ዩኒክ የሆኑት በተለየ ሁኔታ ሲባሉ እነዚህን ባህሪያት ጠቀሱ። ያዕፉነ አመን ዘለመሁ የበደላቸውን አፉ ይላሉ። ወዩሕሲኑነ ኢላ መን አሳአ ኢለይሂም መጥፎ የሰራባቸውን ደግ ይውሉበታል። ወየተዋሰውነ ፊማ አታሁም አላሁ ዐዘ ወጀል አላህ በሰጣቸው ኒዕማ እርስ በርስ ይረዳዱ ነበር ብለው 3 ባህሪዎችን ጠቅሰውልናል። ያዕፉነ አመን ዘለመሁ የበደላቸውን ይቅር ይላሉ። ወዩሕሲኑነ ኢላ መን አሳአ ኢለይሂም መጥፎ የሰራባቸውን ደግ ይውሉለታል። ወየተዋሰውነ ፊማ አታሁም አላሁ ዐዘ ወጀል አላህ በሰጣቸው ኒዕማ እርስ በርስ በጣም ይደጋገፉ ነበር። የሕያ ብኑል አልበርመኪ ለሱፊያን አልተውሪ በየወሩ 1000 ዲርሃም ይሰጣቸው ነበር። ሱፊያን አልተውሪ ትልቅ ዓሊም ናቸውና ለሳቸው በየወሩ 1000 ዲርሃሞች ይሰጣቸው ነበር እና ሁሌም ሱፊያን የሚከተለውን ዱዓ ያደርጉለታል። በተለይ ሱጁድ ላይ አላሁመ ክፊ የሕያ ቢረሕመቲከ አምረል አኺረቲ ከማ ከፋኒ አምረ ዱንያ
የዱንያን ጉዳይ ጣጣ እንደቻለልኝ የአኺራን ጉዳይ ደግሞ አንተው ሁንለት ይሉት በማለት የዱዓ ያደረጉለት ነበር። የሕያ በሞቱ ጊዜ በመናም ይታያሉና እንዴት ሆንክ እስኪ ምን አጋጠማችሁ ተብለው ተጠየቁ። የሕያ ቃለ ገፈረ ሊ ቢዱዓኢ ሱፊያን በሱፊያን ዱዓ የተነሳ አላህ ምሮኛል በማለት ይናገራሉ። እና ይሄ እርስ በርስ የመረዳታትን አንድ ሌላ ታሪክ ይነግረናል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ወር የጾመኞችን እንድናስፈጥር ነግረውናል። ምህረት ወንጀላችን ምህረት እንዲያገኝ ያደርጋል። ጾመኛን ማስፈጠር ሰዎችን ከባርነት ነፃ የማውጣት ያክል ትልቅ አጅር አለው። የጾመኛውን ሰው ያክል ደግሞ ጾም አጅር እንድናገኝ ያደርገናል። ነቢዩ ሰለላሁ ዐለይሂ ወሰለም አንድን ጾመኛ ያስፈጠረ በውሃ በምግብ መላእክቶች እስትግፋር እንደሚያደርጉለት በረመዳን ወር ነግረውናል። ወሰላ ዐለይሂ ጅብሪል ለይለተል ቀድር ወሩዚቀ ዱሙዐን ወሪቃ። አላህ ስብሓነሁ ወተዓላ በተጨማሪ ጅብሪል ለይለቱል ቀድር ላይ ሶላዋት ወሰላ ዐለይሂ አላህ እንዲምረው ዱዓ ያደርግለታል። እንደገና የማልቀስንና የውስጥ መሳሳትን የቀልብ መርጠብን ጸጋ ያገኛል በማለት ነቢዩ ሰለላሁ ዐለይሂ ወሰለም ነግረውናል ማለት ነው። እና እነዚህና ሌሎች የረመዳን ኸሳኢሶች አሉ። በምንችለው ልክ ተጠቃሚዎች እንድንሆን አደራ እላለሁ። ራሴንም እናንተንም እመክራለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።